ከሬድዋን ሁሴን ጠረጴዛ የተገኘ ማስታወሻ ተብሎ ተጻፈ። እነዚህ መረጃ እንመራለን ደህንነት እንመራለን የሚሉት የኛ ሰዎች ናቸው ይበትኑታል። ከዛ ውሸት እንደሆነ ሰባታችን በተሰበሰብንበት ነገርኳቸው። ከራሳችን ነው የወጣው ይሄ። ምክንያቱም እኔ ብሪፍ ሳደርጋቸው ሬድዋን ያልሰማው ምክንያቱም ማስታወሻም አልያዘም the first place ሬድዋን ያልሰማው ማይክ ሀመር ለኔና ለጻድቃን ብቻ ለብቻችን የነገረን ነገር ነበር። እሱ ሪፖርት አድርጌላችኋለሁ እዛ ጽሁፍ ላይ ይሄ የተባለ ስለዚህ ሰባት ሰዎች ነን እዛ ውስጥ ያለ ሰው ነው። ይሄ ሰው ሰላም አይፈልግም ግርግር ምክንያቱም ከኢትዮጵያ መንግስት ጋር በሆነ ይሁን መንገድ በሰላም ችግር ይፈታል የሚል እምነት የለውም። እምነቱን እንደፈለገ ግን ይሄን እምነቱን ግን ሌሎች ላይ ኢምፖዝ ለምን ያደርጋል? ለምን ሆስቴጅ ይሆናል የትግራይ ህዝብ? ሶ አይ ቲንክ ሰኔ ይመስለኛል ጁን 7 አካባቢ ጁን 13 ነው ዩቲ ተመልሰን ብዙዎቹ የጦር አመራሮች እንግዲህ አሁን መወሻሸት የለብንም። ይሄ ነገር በሰላም ይፈታ። ብዙዎቹ አይደሉም ኦልሞስት ሁሉም ይሄ ነገር በሰላም ነው መፈታት ያለበት። የዲፕሎማሲ ድል መሞከር አለብን የሚል ሲሉ ፖለቲካ አመራር ውስጥ ያለው ኃይል ነው። ፈራችሁ ወይ? ለምሳሌ መጨረሻው ዙር ለምን ሲደረግ ማለት የመዋጋት አቅምና ምናምን ማነስ አለ። ኮሚትመንት ችግር የለባቸው ወታደሮቹ ብዙዎቹ ማለት ለዛ ማከብራቸዋለሁ። ከጥቂቶቹ ከግርግር እናተርፋለን ከሚሉት በስተቀር ሁሉም ይሄ ነገር በሰላም እንፍታ ነው። ፖለቲካል ሊደርሺፕ ውስጥ ግን ይሄ ኮር ኃይሉ ምልህ በሰላም መፍታት የሚባል አጀንዳ አይመጣለትም። ሶ ፌደራል መንግስት የሚወስደውን ድርሻ ይወሰድ። ጦርነቱን በማጋጋል ረገድ ፌደራል መንግስት ጋር የተጠጉ ሌሎች ኃይሎች የሚወስዱትን ይወሰዱ። በእኔ እምነት የፖለቲካል ሊደርሺፑ ለሰላም የነበረው ዝግጁነት ኦልሞስት ዜሮ ነው። ይሄን በግምገማችን ያየነው ነው። ምንም እንትን የለውም። ምንድነው የሚያጡት ሰላም ቢመጣ? እንዳልኩ ምንድነው የወንጀል ኢንተርፕራይዝ ነው ብዬ ነው ማምነው ነው። ይሄ እኮ ፖለቲካ ማራር አይደለም። ተጠያቂ እንዳንሆን ብሎ የሚሰጉት ካልሆነ ሰጋር አብዛኛው ሰው ሰላሙን ነው የሚፈልገው።